3 ሚሊዮን 4 ሚሊዮን አንተን ብትወድ ካዩ እስካሁን ድረስ ትወልድልህ ነበረ። አትወድክም። ያት ስታገባት ወፈር ያለች ልጅ ፊቷ የሞላ ቆንጅዬ ነበረች። አሁን እንደዚህ የምትፈልገውን የሰጣት ብር እያገኘች በልታ ጠጥታ ያልወፈረች ሴትዮ ላለመውለድ መርፌ እየተወጋች ነው። የከሳችሁ ያስከሳት መርፌው ነው እያሉ አሁን አውቃለሁ። ጓደኞቼ ሲወጉ ይሄው እዚህና እዚህ ነው አይደለም የሚወጋው። ደግሞ እኮ አሁን ዝም ብለህ 3 ሚሊዮን 4 ሚሊዮን አካውንት ውስጥ አድርገህ በሜሴጅ አሁን ራሱ ጥልቅ ቢል ልጁ ታረገዘ ማለት አይደል? 3 ሚሊዮን 4 ሚሊዮን አካውንት ቢገባ ታረግጃለሽ። ብሩ ነው እንደሚያስረግዝሽ። ልጁ ራሱ የማይመጣው ለምን እንደሆነ ታውቃለህ? ብሩ ነው እንደሚያስረግዝሽ አንቺ። ልጁ ለምን እንደማይመጣ ታውቃለህ? ሱመያ አሁን ወደ ሱመያ ልመለስና ጠይቄሽ ነበር። የኑላ ልፋት እኔን ማድከም የፈለግሽው ለምንድን ነው? የመን ነኝ አልሽ። የመን መጣሁኝ። ከዛ ተከትዬሽ መጣሁኝ። ፍለጋ ሮጠሽ መጣሽ። ከና አዩ ጋርም የተፈጠረውን አየን። ጀሚላም ጠፋች፣ ተመለሰች። እሺ እሱም አለፈ ሁሉም ነገር እና አንዋርም ከሚስቱ ተጣላ። እሷም ሄደች። ይሁንሽ ትሂድ፣ ሄደች ትሂድ፣ ችግር የለውም። ግን አንቺ ሀሳብሽ ምንድን ነው? የምትፈልጊው ነገር ምንድን ነው? ንገሪኝ አልኩሽ እኮ። ልጆቼን አሳይ በቃ። እንዴት አድርጌ የማይወሽ የመን ድረስ መጥተው አላሳዝንሽም አንቺ? እሺ አንቺ ከእኔ ጋር አትኑሪ አትኑሩ እና አንቺ ምን እሱ አትኑሩ። አንዴ ብቻ ሊያቸው በአካል ሊያቸው አንዴ ብቻ። አንዋር ሲነግረኝ እንደውም ጀሚላ አንዋርን አይታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። በያላችሁ በሰላማችሁ በዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈቲያ ቱብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉም ሰላም ሁሉም አማን ነው። ዛሬ እንግዲህ ሰይድን ይዤ ከች ብያለሁ ማለት ነው። ሰይድና አያንቱ መጥተዋል ማለት ነው። ሰምታችኋል ወይ? ቢሩ በመቶ ቤት ወጥቶ 2 ሚሊዮን 3 ሚሊዮን ጥልቅ አካውንቷ ላይ ጥልቅ። አቤት እስትንፋስ! አይታችኋል? ይሄ ሰውየው ግን ነቅቷል ወይስ ተኝቷል? ይገርማል። እንዴት ነው ለሷ ከኔ የበለጠ ነው የምታደርግላት? ምን አለበት ለኔ ከሱ በላይ የምታደርግልኝ? ሱመያ እኮ አርጅዛለች። ሱመያ እንኳን ከዛ በላይ ከ300,000 በላይ ይገባታል። ለፍታለች፣ ጥራለች፣ ግራለች። የሰውን አይደለም የፈለገችው። እውነትም አናት ላይ ያወጣሽ እሱ ነው፣ ሰውየው ነው ማለት ነው። ምንም ባለፋሽበት፣ ምንም ባልደከምሽበት፣ እንኳን አንድ ቀን ምንም ባልደከምሽበት ቤት ገዝቶ እኮ ሰጠሽ። ስለዚህ አንቺ አናት ላይ ነሽ። ተንተከተኪ፣ ችግር የለውም። መቻሉን እስጠንደኛ ትበልያል። እንግዲህ ከአዩ ጋር ተመልሰን መተናል። እስኪ ሰላም ቢያቸው አዩ። ሰላም ሰላም፣ እንዴት ናችሁ? የተከበራችሁ ተመልካቾቻችን ዛሬ እንግዲህ አዩ መተን ሰርፕራይዝ አርኳት። እስኪ ሁሉ ጊዜ በረንዳ ላይ እና መንገድ ላይ ነው የምንሰራላችሁ ቪዲዮ። ቤት ውስጥ ትንሽ ብርሃን መብራቶች በደንብ አልተገጠሙ መስለኝ። እንግዲህ መብራቶች አሉ። ትልቁ መብራት መሀል ላይም አለ። ግን ቪዲዮ ስቀርጽ እዚህ ብዙም ደስ አይለኝም፣ ጨለም ይልብኛል። ግን ትገርማላችሁ። እሷ ለካስ የምትሮጠው ጥፋት። እኔ እኮ ምን ብታጠፊም እኮ ያው ጥፋት እንደምታጠፊ እያወቅሁ ሁሌም ፈትንሻለሁ። ዞረሽ እዛው ነሽ። ተሳስተሽ አንቺ ሁሉ ጊዜ ከሰው ጋር ስትገናኝና ስታወሪ ለምን በልብ አንቺ ሁሉ ጊዜ ከሰው ጋር ስትገናኝና ስታወሪ ለምን በልኩ አታደርጊውም? በኪሎ ለምንድን ነው አይደለም ሳይጭ። እኔ ደግሞ በጣም ያናድደኝ ይሁን ለአንተ ተቆርቋሪ መስላ 80,000 ትንሽ ነው 100,000 ትንሽ ነው የምትለው። ትንሽ ከሆነ እሷ አታረግልህ። አይ እሺ፣ እሷ የፈለገችውን ትበልሽ። እኔ በያልኳት ነው ያለችው። እኔ ለቀኩት ቪዲዮን። እንደዛም ሆኖ ደግሞ እንኳን ለቀቃችሁት ብር ሳይድ መንገር አይደለም። እዚህ ዓለም ላይ ብር የሚጠላ ሰው የለም። በቃ እኔም ብር ወዳለሁ። ለምን አልወድም? በደንብ ነው የምወደው ብር።
በቃ ብርም በወድ አንተን ጸልቻለሁ። እኔም ለቀኩት ቪዲዮን በሰው እና አንቺም ትናልሽ ለጠይቀሽ የመጣሁት እሱ ብቻ አይደለም። ግን ለምን ዋሽሽኝ? እኔ ስመጣሁ መጅልሱን ልሸጥ፣ እነዚህ መጅልስ ሸጥ፣ እቤት ያለውን ዕቃ ልሸጥ አልሽ። እኔ አካውንት በርከት ያለ ብር በፊትም ነበረሽ። ባለፈው ስቴጅ 800 ሺህ አስገብቼልሻለሁ። እኔ መናገር አልፈለኩም። ወደ ድሬዳዋ ሄድሽ ጨረስኳልሽ እኮ ደግሞ ለሱመያም ከዛ በላይ አስገብተኝ ለእኔ 800 ሺህ ምንድን ነች? ችግር አለው ለሱመያ ከዚህ በላይ አድርጋላ። ለእኔ 800 ሺህ ማለት እኮ ለእኔ የሁለት ጫማ ውድ ጫማ የሚገዛልኝ ጫማ በሁለት ጫማ አንቺማ ሙሉሽን እኮ አንቺም ፀጉር ቤትና ጥፍር ቤት ሜካፕ ቤት ጫማ ገዝቼ አላውቅም። አያችሁ እና ሙቀቱ ስንሰራ ያለ አግባብ ወጣ ቀዝቃዛ እንደዚህ ለስላሳ ነገር ጁስ ነገር የጠንካራ ነው። ብለን የምናገኘው ይቅርታ አድርጉልኝ። ይሞቃል ትንሽ አዳማ አሁን ነው ጊዜ ሞቀ ነው። እኔ ሲጀመር ከሙቀት ምን የመጣሁት አደን ትሞቃለች በጣም አሁን የበቆች ልጅ ነው ይበርደኛል። ስለዚህ እና ለማንኛውም ወደ ጥያቄውን እንዳታስቀይሺ አስገብቼልሽ ለሱመያ ላስገባ። ሱመያ እኮ ብቻዋን አይደለችም ከነ ልጆች ጨምርናት። እንደውም ለአንቺ 100 ሺህ ካስገባው ለእሷ 300 ሺህ መሆን ያለባት። 3 ናቸው ብቻዋን አይደለችም። እና ገባሽ? ለአንቺ 100 ሳስገባ ለእሷ 300 ሺህ ምክንያቱም እሷ ከልጆች ጋር ነች። ብዙ ነገር አለባት። ብዙ ወጪ አለ። አንቺ ከምታስገጥሚው ጥፍር ከምታስገጥሚው ወገብ ነው። ወገብሽ ላይ ራሱ የሆነ ነገር ማስገጠም ጀመርሻል። ምንድን ነው ታስገጥሚ? ይሄ ፀጉር ነው ብዬ አላስብም። ክብደቱ ይከብዳል እኮ አንቺ። ይሄ ነገር ምንድን ነው? ቆይ ላሰማቸው፣ በእናትሽ ለተመልካቾች ላሰማቸው፣ ላሰማቸው። ምንድን ነው እስኪ ቆይ ይሰማል። ወደ ማይኩ ቀርብ ምንድን ነው እንጨቶች ፀጉሮች ላይ ያስገጠምሽው? እዚህ ድረስ ይደርሳል የሆኑ እንጨቶች ምናምን ጫጫጫ እኔ እኮ ወጣት ነኝ እኮ አሁን ካልዘለጽኩ መች ነው የምዘልጠው? አንቺ ስለ ሱመያ መጥፎ አውልቃ ብታዩት ዛሬ ያየሁትን ፀጉር ነገ ላይ አዩ ራሱ መስለኝ በግድ መብራት አብርቼ ዛሬ ያየሁት የተሰራችው ፀጉር ሌላ ነው። ማታ ጠዋት ስትነሳ ሌላ ነው። ከሁለት ቀን በኋላ ሌላ ቀዩ ከለሩ ወይ ቡኒ ይሆናል ወይ ቀይ ይሆናል። ነገ ደግሞ የተለያየ እንዲ አዩ የነገር ፀጉር ሼት እያረግሽው ነው። ቆንጆ ረጅም ፀጉር አለሽ እያልኳት ሌላ አምጥታ ምን እንደምጠቀም ብቻ አላውቅም። የምታስገጥማቸው ነገሮች አሉ የሚከብዱ በኪሎ ራሱ ችለው እነሱን አስገጥማ ምትሄደው አንድ ሚስት ለባሏ ትመር ይባላል። ትመር እኔ ገጣጥመሽ አይደለም በራስሽ ማለት ታጠቢና ተቀባቢ አለ። ሰይዳውን እንቀባለሁ። ሜካፕ አልቀባም ግን ታገም ሜካፕ አትቀቢም ግን እዚህ ጋር መገጣጠሚያችሁ ዛሬ አልሐምዱሊላህ ወይ ልትዋረጅ ስትተገ ወደ ቤተሰቦች እኔ እንደውም ዳባ ጃለታጀ ደና መዳባ ፍቺ ሲሶ ነው ዳባ ተስመጫለሽ። በነገራችን ላይ በረንዳ ላይ እንግዳም ስላለ ነው ዛሬ ውስጥ ገብተን የምንቀርጽላችሁ። ዋሸን ሙቀቱ ብቻ አይደለም በረንዳ ላይ እንግዳ አለ እንጂ ብዙ ነው የምንቀርጽላችሁ። ሞቀም ብለው ወጡ ከገጠር ስለመጡ ሙቀቱ እንዲላችሁ ውጪ ነው የሚቀመጡት። እና ብሩን የታረግሽ እኮ ምን እንደገዛሽ ብቻ ነገር ይዘ ድሬዳዋ ሄድሽ ያሲን ከባቡር ላይ ስተኙ ምን ብለሽ ሄድሽ? ላይ ስጀው ሳይድ ድሬዳዋ ሄዱ። የምር አንቺ የመለት መቼ ነበር? አዎ መቼ ነበር? ወላሂ ልመጣ ነው። እንዴት አድርገሽ? እኔ መጥቶ ያሲን ያን ደላላ ይዞ ቢደላሎቹን አስፈራርቶ እስር ቤት አስገባቸዋለሁ ብሎ ባስፈራራቸው ነው። ወላሂ እንደ ጧት ባቡር እንትን ጀልባ ተሳፈር ለምጣ በጀልባ ያ ተንከሲስ ጓደኛ ምን እንደሚያክተለክ የመንን ጦርነት እንዳለ ታውቂም ነበር? ይኑራ አንተ ጦርነት ውስጥ እንደ ያለ ጦርነት ውስጥ ያውም ሰና ከተማ ላይ ወደዛው እኔ እዚህ ታዲያ ሰላሜን ማግኘት አለ። ብትሞችስ አብረን ሞተ ነው። ፍቅር እስከ መቃብርን ድጋሚ ይሰራልኛል። ፍቅር እስከ መቃብር ሲሆን ፍቅር እስከ ባንክ ቤት ብቻ እንደት ፍቅር እስከ አካውንት ፍቅር እስከ ፈለኩማ ሰይድ ያንቺማ ፍቅር እስከ ባንክ ነው። ባላንስ ዜሮ ሲሆን ላጥብረሽ ትያለሽ አሉ እና ዛሬ ካሜራ ፊት ብዙ ነገር ነው ማውራሽ። ሌላም ጥያቄ ጠይቄሽ ፈለኩት። ብዙ ሰዎችም አንተ እውር ነህ ወይ እያሉ አታይም ወይ አታውቅም አትነቃም ወይ እያሉኝ ነው። ህዝቡ ፊት ለፊት ይሄን ላይ ያላወቁና ያልሰማው እንዳይመስላቸው። አንቺ እኔን አጃጅለሽ እንደምትኖሪ አሞኝተሽ እንደምትኖሪ ለጥቅም ብቻ እንደምትፈልጊ ነው የሚያውቁት።
አንቺ የምትፈልጊው ገንዘብ ነው። አንተ ብታውቅ ነበር ቤት ነው ምናምን። ጭራሽ ሚስጥርም ሲነገረኝ ጠብቃት ብቻ የሆነ መኪና ስገዛና ቤት በስሟ ምናምን ከተገዛ በኋላ ጥላት ትሄዳለች አሉኝ። ይሄ ነገር እውነት ነው ወይስ እውነተኛ ባሌ ነው ብለሽ ነው ከኔ ጋር መኖር የምትፈልጊው ወይስ የተባለውን እስክታገኝ ብቻ? አይ ሰይድ፣ እኔ እኮ ለጥቅም ብፈልግ ለምንድን ነው እሱ 300,000 400,000 ለደላላ ሰጥቼ በባህር መጥቼ ባህር ውስጥ ልሞት እችላለሁ። እዛ መጥቼ ልሞት እችላለሁ አይደል? ለምን ብሩን አግኝቼ መሞት ምን ያደርግልኛል? ለምን እመጣለሁ አንተ ጋር ብር አውጥቼ ለምን እመጣለሁ? እኔ 1 ሚሊዮን 2 ሚሊዮን ባጠራቅም እኮ አዳማ ውስጥ እኮ የሆነች 105 መሬት እኮ ትገዛልኛለች። ለምንድን ነው ደላላ ከመጀመሩ ነው 300,000 እና 400,000 የሚከፈለው? ዋሸሽ? ደላላው ዘመድሽ ነው ወይስ ምንድን ነው? ዘመዴ አይደለም። ደላላ ከብትሄጂ የት ድረስ እስከ ሳውዲ ነው? ሳይድ ደላላው እኔ ዘመዴ አይደለም። ያለት ያሱ መጠየቅ ትችላለህ። ገባ አይደለ? ለዚህ ለሰው እያወጣን ነው። በቃ በደንብ አንተን እንደምፈልግ ካውቀው እነሱ ብር እየጨመሩ ነው ለውስጣት ጀልባ እስኪሞላ ህዝብ ያው በጎጥ ስለሆነ የምንሄደው እነሱ እስኪሞሉልን እስከ 1 ሳምንት 2 ሳምንት ትቀመጫለሽ አልጋ ይዘሽ በስራ ጉዳይ ሲሉ እኔ የግማሽ ሰው ከፍላለሁ እንዲዳርኳቸው ግማሽ የጀልባውን ግማሽ ከፍለሽ ስትሄጂ በቃ ልቻገሪ እኔ 500,000 እንደዚህ ነገር አልሰማሁም። ከተማ ውስጥ ያለሽ ባህር ላይ ቆም ትሄጂ እና ብቻዬን ቤት ማን ይከለክላል? ሲጀመረት ብራ የሚፈልጉት እነሱ አሁን ሰው በዛ በታሪክ በባህር የሚሞላ ሰው ጠፍቶ ነው እንደዛ የሚሉሽ አሉ። አንቺ ስትያቸው በዛ ሲስተም ሊበሉሽ ነው እንጂ ሰው ሞልቶ መሄጃቸው ነው። አንድ ብሩ እንኳን ይቅር ብሩ ይቅርሽ ችግር የለውም። እኔ 50 100ም ላውጣ ችግር የለውም። ብር ከፈለኩ እኔ እኮ ነፍሴ ከሌለች ያን ብር አልጠቀም። ምን ያደርግልኛል? ከፈለኩ እኮ አንተ ስሞት ጠብቄ እኮ ውርስ You know art, but do you know? ገባህ አይደል? እንግዲህ የበቆት ብር ትወዳለሽ ለምትሉ በደንብ ነው የምወደው። በደንብ ሳይዴን ወቅ ብር እወዳለሁ። በቃ ብር የምወደው ግን ከአንተ ብሩን አስበልጬ አይደለም። ገባህ? አለፈ ብር ከአንተ ጋር ስኖር ራሱ ብር ከሌለ ምንም ነው ወጥቼ የሆነ ነገር መግዛት አልችልም። እኔ ደግሞ ይሄ ዝም ብሎ ሱቅ ሄጄ የሆነች ነገር ገዝቼ መቀመጥ አልፈልግም። ገባህ? ወጣትነቴን ሳላጣጥም ነው እዚህ የገባው። ስለዚህ ማጣጣም ፈልጋለሁ። እኛን ለማጣላት ነው። ጠላት ነው እንደዚህ የሚያወራው። ሌላም ጠቂስ ጥያቄ አንተን ብትወድ ካዩ እስካሁን ድረስ ትወልድልህ ነበረ። አትወድክም። ያት ስታገባት ወፈር ያለች ልጅ ፊቷ የሞላ ቆንጅዬ ነበረች። አሁን እንደዚህ የምትፈልገውን የሰጣት ብር እያገኘች በልታ ጠጥታ ያልወፈረች ሴትዮ ላለመውለድ መርፌ እየተወጋች ነው የከሳችው። ያስከሳት መርፌው ነው እያሉ መርፌ እየተወጋች ነው የከሳችው። ወሊድ መከላከያ መርፌ እየተወጋች ነው። ለዛም አትወልደው። እኔ መድኃኒት እኔ መርፌ ጦሴን ይዞት ሂድ። እኔ ብችል ለአንተ መንታውን ዱብ 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 ማድረግ ነው የምፈልገው። እሺ እኔ እኮ አንድ ዶክተሩን እንጂ ሳማከር ጭንቀት ነው እንዲያረግሽ። ጭንቀት ለብር ተጨነቀው የምታስቢው አንተና አካውንትሽ ሙሉ ነው። አንተና ደግሞ ልጆችን እስክታገኝ ለነጀሙ ለናጢቃ ጨነቃል። ገባ? እንደ እብድ ወጥቼ እኮ የምሳደበው እኮ እኔ ሱመያን ጣልቼ አይደለም። በእኔ ንዴት ቢያንስ እናቷን እንዴት ነው እንዲመሰድበኝ ብላ ተናደ ልጆችን ይዛልኝ እንድመጣ ያንተ ጭንቀት ነው እዚህ ሁሉ ያደረሰ እንጂ እኔ ዛሬ ከፈለክ ሄዳ አስመርምረኝ። እቺ ልጅ መድኃኒት ወስዳለች ብለህ ሐኪም ቤት ይታወቃል አይደለ? ብወቀፍ ወይ እዚህ ነው አይደለ? ይሄው አቃሏ ጓደኞች ይሄው እዚህና እዚህ ነው አይደለ የሚወቀው። እዚህ ደግሞ ከተጠራጠር ሐኪም ቤት አንተ የምታውቀው ጓደኛ ጋር ከፈለክ ይዘህ ሄደች መድኃኒት ትጠቀማለህ ብለህ አረጋግጥ። የከሳችሁ የእናንተ ስድብ ነው፣ የእነሱ ስድብ ነው። ሌላ የሚያከሳኝ በቃ ሌላ ምን አለ ደግሞ? አልሐምዱሊላህ አልከሳውም። እኔ ሀሳብ አንቺ አስበሽ ተጨንቀሽ ለእኔ ልጆች እንዲገኙ ተጨንቀሽ ከሳሽ። ምግብ አልበላ አልጠጣ አልበላ እያየህ ሌላ ጥያቄ የላቸው። ጠላት ይሄ የጠላት ወሬ ነው። እሺ ይሁን። ለማንኛውም በእኔ ማይቃጠል ሰው የለም። ምን ለማን ይቃጠል? ሲቃጠል ደግሞ እኮ አሁን ዝም ብለን 3 ሚሊዮን 4 ሚሊዮን አካውንት ውስጥ አርገክ በሜሴጅ አሁን ራሱ ጥልቅ ቢል ልጁ ተረገዘ ማለት አይደል? 3 ሚሊዮን 4 ሚሊዮን አካውንት ቢገባ ታረግጃለሽ። ብሩ ነው እንደሚያስረግዝሽ። ልጁ ራሱ የማይመጣው ለምን እንደሆነ ብሩ ነው እንደሚያስረግዝሽ አንቺ
ልጁ ለምን እንደማይመጣ ታውቃለህ? በምን ታሳድገኝ? ይሄ አየሽው እንዴት እንደሚታጃጅ ነው። ከሀገር ወደ ሀገር ጥሏት እየሄደ መጣ ራሱ በምን ታሳድገኛለች ብሎ ተጠራጥሮ ሊሆን ይችላል ነው። እስቲ ዝም ብለህ አንተ አካውንቴ ውስጥ ክተት። አንቺ የምታስቢ ሆነሽ ወደ ውስጥ ያለው ልጅ ራሱ ለነገ ያስባል። ጭንቅላሽ ልክ እንደሱ ነው የሚያስብ። ክተትና ብር እንዴት እንደማይረጋ ብር ሲገባ ታርግጃለሽ። እኔ ደግሞ ብር 3 ሚሊዮን አካውንት ቢገባ ምትይ እዚህ ቀብረሽ ምትይ ይመስል እኔ አልቀብርም። አንተ ብቻ ተነስቼ ብሩ እንዳልጠይቅሽ ችግር የለውም። አንተ ብቻ ብሩን አስገባና አዩ እንደምታረግዝና እንደማታረግዝ ያን ያሳያል። ይሄኛ አንተ ብቻ ወይ ተነስቼ ቀብረሽ ከቀበርሽ በኋላ ላይሽ ሰይድ እና አይደል ብሩ እጅሽ ሲገባ ትቀብርኛለሽ። ወይ በኩል ነው መስታደ ብቻ እኔ ብር ማመጣው ነገር የለም ልንፈልግ ሌላ ጥያቄ እንደው ሌላ ያሉ ነገር የለም። እሱማ ብዙ ነገር ነው ያለው የሚባለው ግን ብቻ ያው እና አሁን የመጣሁት ትንሽ ከአዩ ጋር ይህን ምስል ተጨዋወተን ብዙዎቻችሁ የሚጨንቃችሁን አላየም አላሰብክም በውስጥ በኩል ጭቅጭቅ ያደርጋችሁ ስለሆነ ጥቅም ፈልጋ ነው ምናምን ብር ፈልጋ ነው ትላላችሁ። ብር ይጠፋል፣ አብረን በልተንም እናጠፋዋለን። ትንሽ ብታገኝም ይጠፋል፣ ያው ነው እና ስለ ልጁም ጠይቄያታለሁ ያለውን ነገር እርሷም ይሄንን ይመስላል። ስለዚህ አሁን የፈለግኩት ሱመያ አሁን ወደ ሱመያ ልመለስና ጠይቄሽ ነበር ይሄን ሁላ ልፋት እኔን ማድከም የፈለግሽው ለምንድን ነው? የመን ነኝ አልሽ፣ የመን መጣሁኝ፣ ከዛ ተከትዬሽ መጣሁኝ ፍለጋ ሮጠሽ መጣሽ። ከና አዩ ጋርም የተፈጠረውን አየን። ጀሚላም ጠፋች ተመለሰች። እሺ እሱም አለፈ ሁሉም ነገር እና አንዋርም ከሚስቱ ተጣላ፣ እሷም ሄደች። ይሁነሽ ትሂድ ሄደች ትሂድ፣ ችግር የለውም። አንተ ሰበብ እኮ ነው ሄደችው። ግን አንቺ ሀሳብሽ ምንድን ነው? እንዴት ነው የምትፈልጊው ነገር ምንድን ነው? ንገሪኝ አለች። ልጆቼን አሳይኝ በቃ። እንዴት አድርጌ የማይወሽ የመን ድረስ መጣሁ። አላሳዝንሽም አንቺ? እሺ አንቺ ከእኔ ጋር አትኑሪ አትኑሩ እና አንቺ ምን እሱ አትኑሩ። አንዴ ብቻ ሊያቸው በአካል ሊያቸው አንዴ ብቻ። አንዋር ሲነግረኝ እንደውም ጀሚላ አንዋርን አይታ አባቷ መስጃት ውስጥ ባባ አለችኛል። መላጣ ተመሳስሎባት ግን ይሄን አልረስታ በቃ አላርለት አስቢው። እሷ እንደዛ ባባ ካለች ትንሽዬዋ ምን ትሆናለች? ያገኘችውን ወንድ በደንብ ስለማታውቅ አባቷን ገና ትንሽ 2 ወር ልጅ ስለነበረች ያገኘችውን ወንድ ባባ ባባ ስትል ራሱ እኮ ይከብዳል እኮ። እኔ የሰው ልጆች ያለው አባታቸው አጠገባቸው የለ የገባውን ወንድ በሙሉ ባባ አፋቸው ባባ ነው የሚጠራው። ስለዚህ ትንሽ አያሳዝኑሽም? ምንድን ነው የምትፈልጊው? ከዚህ በላይ የምትፈልጊው ነገር ተናገሪ። አዩንም የምትፈልጊው አሰርሻት፣ የምትፈልጊውን አረግሻት። ጎበዝ፣ ተጨበጨበልሽ፣ ተደነቅሽ፣ አደረግሽው። ፍላጎትሽ ምንድን ነው? የምትፈልጊው ምንድን ነው? ምንድን ነው የምትፈልጊው? ከዚህ በላይ ልጆቼ ለምን አታሳይ? የሆነ ነገር ፈልጋለሁ ብለሽ ተናገሪ። ዝም ብለሽ ይዘሽ መሮጥ እኮ ምንም እንትን አይልም። አሁንስ እኔ ራሴ እያመረርኩ ለእኔ ክፈለኝ ባለችበት አሳድቼ ዘው እስካሁን ለሆን አለች ክፈለኝ እና ውድ ቤተሰቦች ሱመያም ንገሯት፣ ምከሯት። እሷም ያልሆነ ነገር በቃ እያበዛችሁ ነው፣ በጣም በዛ። ኦማን ዱባይ ብላ ልታስኬደኝ ሁላ ነበር፣ ልሄድ ሁላ ነበር ወደ ኦማን ወደ ዱባይ። የመን እያለች አንዱ ቦታ ላይ ቁጭ ስላለች ኦማን ዱባይ ኳተር ኩዌት እንሄዳለን ስላለች ነው ይዝም ያልኩት። ኦማንና ዱባይም ሄጄ ልፈልጋት ነበር እኔ ዛን ጊዜ ማለት ነው። እኔ ማስለፋቱ ምን አስፈለገና ይሁን ለማዘር አሰርሻቸው ተጨበጨበልሽ ምናለች።